የሄሉና ያላዛር አላዛር የለቀቀው ቪዲዮ እውነት ለመናገር እኔ ዛሬ ነው ያየሁትኝ እና በጣም ነው ያዘንኩት። እውነት አላዛር ሰዎች ማንኛችንም ሰዎች አብረን ስለኖርን አይደለም የሰዎች ማንነት ምናቀው ወይም ደግሞ አጠገቡ ስለሆንን ችግር አይኖርም ማለት አይደለም። ሰዎች እያንዳንዳችን እንደመልካችንም እያንዳንዳችን አንድ ባህሪ የሌለብን ነገር የለም። ሁላችንም ላይ ጥፋት ሊኖር ይችላል። ግን ይሄ አላዛር ግን ምናቀው እናቱን በማክበር ሴት ልጅ በማክበር ያለው ትትና እንደውን ከሄሉ በለጣት በቃ በለጣት። አሁን ሄሉ ሃይማኖታ የወደደች መሰላት እንጂ አላዛር ነው በልጧት እየሄደ ያለው ማለት ነው። እና እኔ እውነት ለመናገር ሄሉ እጅግ በጣም አጥፍታለች። በጣም የማይደረጉ ነገሮች ነው ያደረገችው። በዛ ላይ አላቅም እኔ ሰዎች እንዴት እንደማያስቡ አንዳንዴ አብራችሁ የምትኖራቸው ሰዎች ሳይሆን ማሰብ ያለባችሁ ይቅርታ ለምሳሌ እኔ ቤተሰብ ሊኖረኝ ይችላል፣ እናት አባት ሊኖረኝ ይችላል፣ እህት ወንድሞች ሊኖሩ ይችላሉ። ሄሉ እናቱ ቤት ሄዳ በእናቱ እጅ በልታለች። እንደዛ አጸያፊ ቃላቶች አጸያፊ ስድብ ስንናገር ራሱ እኮ በማስተዋል መናገር አለብን። እከሌ ምናልባት ላላዛር እንኳን ካላዘነች ማለት ነው እናቱ ይከፋታል የሚል ነገር እኮ ማሰብ አለባት። እናቷ አትስማም ማለት ነው። እና እውነት ለመናገር እኔ ሄሉ ይቅርታ አድርጉልኝና እኔ ድሮም አትመቸኝም። በቃ እኔ ሰው ፊቱን አይቼ በአጠገቤም ይሁን በሩቅም ይሁን ምን አይነት ሰው እንደሆነ ይሄ መገመትና ማየት ትችላላችሁ ማለት ነው። እና ብዙ ጊዜ ቪዲዮ ስትሰራ ተመልክታችሁ ከሆነ ላላዛር ምንም አይነት ክብር የላትም። እኔ እንደውም ለቪዲዮ ስለሆነ ይሄው አክት ለማሳየት ያህል ነበር የሚመስለኝ፣ ግን ከልቧ እንደሆነ አውቃለሁ። በቃ የምትናገራቸው ነገሮች ራሱ ቁጣ ነው የሚላት። ይሄ የመበሳጨት ነው ማናደድ ነው። እሱ በፍቅር ያወራት በፍቅር እየተናገራት እሷ ቁጣ ነው ማመናጨቅ ነው። ይሄ ለወንድ ልጅ ክብር ያላትም ማለት ነው። እኔ እውነት ለመናገር የሁላችንም ሀሳብ ሊለያይ ይችላል። ምናልባት አላዛር አዎ ትክክል አላረገም ልትሉ ትችላላችሁ። ያ እውቀት ስለሌለን ነው። እውቀት ያላቸው ሰዎች ብንጠይቃቸው ማን ትክክል እንደሆነ ማን ጥፋተኛ እንደሆነ። እኔ ለምሳሌ አንድ ሙስሊም ጓደኞች አሉኝ፣ በጣም ሙስሊም ጓደኞች አሉኝ። እዚህም ብቻ ሳይሆን እኔ ስደት በነበርኩበት ሰዓት በጣም ብዙ ሙስሊም ጓደኞች እስካሁን ድረስ አሉኝ ማለት ነው። እና እኔ ባል በነበረ ሰዓት እኔ የሚያስፈልገኝ በሃይማኖት ዙሪያ የሚያስፈልገኝ ነገር ገዝተው ይሰጡኝ ነበር። ግን ያ ነገር እኔ በተንኮል አላስበውም። በቃ ለኔ መልካም ነገር ስላሰቡ ነው። ገባችሁ? አመስግኜ ነበር መቀበል። እኔም እንደዛው በሃይማኖታቸው ወይ የሌላቸው ነገርም ከሆነ በሃይማኖታቸው የሚመለከታቸው ይሄ ትርኪ ሚርኪ ነገር ሳይሆን እነሱ እውቀት የሚሸምቱበት ለነፍሳቸውም ለስጋቸው የሚጠቅማቸው ነገር እንለዋወጥ ነበር። ምን ችግር አለው? ይሄ አሁን አላዛር እንዳለው መዝሙረ ዳዊት ነው የሰጠኋት አለ። እንደውም አመስግና። ይሄ እኮ እሷ ላይ ላይኖር ይችላል፣ እጇ ላይ ላይኖር ይችላል። ብዙዎቻችን እጃችን ላይ ይሄ ቶሎ የማስገባት እንትኑ የለንም። ላይኖራት ይችላል መዝሙረ ዳዊትና መስቀል። ሌላ ደግሞ ምንድነው ያለው? እሱን ሰጠኋት ነው ያለው። እሷ ከቃሉ ጋር ነው እንጂ አሁን ቃሉ የተለወጠ ቢሆን እሺ አንብባው ቃሉ የተለወጠ እሷን የሚቀይራት ነገር እሷን ከሃይማኖቷ የሚያስወጣት ነገር ቢሆን አዎ እሷን ብቻ ሳይሆን ሁላችንም እንቃወማለን። ይሄ የእግዚአብሔር ቃል የተጻፈበት እኔ ያ የሰጠኝ ቃሉ ወይም ደግሞ የሰጠኝ ይሄ መጽሐፍ ቅዱሱ እንዲያንቆሽሸው እንዲዘልፈው እንዲሰድበው ወይም ደግሞ አውጥቶ እንደፈለገ ሊያረገው አልፈቅድለትም። ግን በስጦታ መልክ እንቺ አንብቢ ብሎ ከተሰጠኝ ምናልባት እኮ አንዳንዴ እግዚአብሔር በህይወታችን በሰዎች አድሮ እኮ ብዙ ነገር ሊሰራልን ይችላል አይደል እንዴ? ምናልባት እኮ ያ ሰዎችም እንዴት አስበው ይሄን ነገር ይሰጣት ብለው እንዳሰቡ አይታወቅም። እኔ ስብከት እንዳይሆንብኝ እንጂ ይቅርብኝ፣ ይሄ ነገር ይቅርብኝ፣ የሆነ ነገር ልናገር ነበረ ማለት ነው። እና እቺ ልጅ ምናልባት እግዚአብሔር በምክንያትም አድርጎ ቤቷ ይኖራት አይኖራት ራሷን የምታውቀው በምክንያት አድርጎ ባላዛር ሰበብ አድርጎ መጽሐፍ ቅዱስ እጇ ላይ ስለገባ ምንድነው እኔ አላቅም።
ሃይማኖት ላይ መቀለድ የሚባል ይቀልድ እንደው እሱ እንኳን ቀልዶ ቢሰጣት እሷ የምትወደውና እሷ የምትፈልገው ቃል እዛ ውስጥ የእግዚአብሔር ቃላቶች ስላሉ በቅዱሳን እጆች ተጽፈው ወደሷ ስለቀረቡ አመስግና ነበር መቀበል የነበረባት። አላዛር እንኳን እንደው አፊዞባትም ወይም ደግሞ ቀልዶባት እንኳን ቢሰጣት እሷ እንዳፌዘባት ሳይሆን እንደቀለደባት ሳይሆን አክብሮ እንደሰጣት ነበር አይምሮዋን ማሰብ የነበረባት ማለት ነው። ስለዚህ እሷ ከመጽሐፍ ቅዱስ ጋር ነው እንጂ ካላዛር ጋር ምንም የሚያገናኛት ነገር የለም። አሁን እኛ ስለ ቅዱሳን ስለ መላእክታት ምንለው ብዙ ማያምኑ ሰዎች አሉ አይደለ? እነሱ እንደፈለጉ ቢሏቸው እኮ የሚጎዱት ማን ነው? እነሱ ናቸው። እኛ ጥቅማቸውን እዚህ ጋር መናገር ስለማልፈልግ ነው። እኛ ግን የምናቃቸው እኛ እናቃለን አይደለ? ይጉዱንም ይጥቀሙንም አምነን ተቀብለናል ያንን ነገር ማለት ነው። ስለዚህ ያ ሰው ቢናገር ባይናገር እናንተ ምን ቢያመናጭቅ ቢሳደብ ምን የተጎዳው ማን ነው? እሱን አላዛር እንኳን አፊዞባት ወይም ደግሞ ቀልዶባት ቢሰጣት ማን ነው የተጎዳው? እሱ ነው። ቃሉን ያውቀዋል ብዬ አስባለሁ። እንግዲህ በእግዚአብሔር ቃል ካፌዘ በመጽሐፍ ቅዱስ ካፌዘ እንግዲህ እሱ ለዚህ ሁሉ ደረጃ ያደረሰው የእግዚአብሔርን ቃል እሷን እንዳለችው ካደረገ ምኑን አላዛር ነው? ምኑን ነው ታዲያ ቃሉን ገብቶት የሚመላለሰው? ስለዚህ አንዳንዴ እያወቅን እየመሰለን ምንጠፋ ሰዎች እጅግ በጣም አለን። አዎ ለሃይማኖቷ መቆርቆሯ ደስ ይላል። ግን ምንቆረቆርበት እያወቅን እየመሰለን ምንጠፋበት ነገር ማድረግ የለብን። አዎ በሃይማኖቷ ከመጡ በእምነቷ ከመጡ ብቻ አሉ አይደለ? አሉ እኮ የራሱ የሆነ መንገዶች ይኖራል። ግን ስጦታ ለምን ሰጠኸኝ ይሄ ለምን ሰጠኸኝ የሚል ይሄ ራሱ አንድ የሆነ ተጽዕኖ እንዳለ ወይም ደግሞ እዛች ልጅ ላይ የሆነ ነገር እንዳለ ነው የሚሰማው ማለት ነውና ሄሉ በዚህ ደረጃ እኔ አላቅም። በዚህ ደረጃ አንዳንዴ ሰው ልብስ ለብሶ ሲሄድ በቃ ሁሉም ሰው ነው። ግን ያንዳንዳችን እግዚአብሔር አንዳንዴ የምታስቡት ነገር እዚች ምድር ላይ እኛ የአንድ ሰው ባህሪ መሸከም ያቀተናል አይደል? እግዚአብሔር ግን የስንት ሰው ባህሪ ተሸክሞ የሚቆም አምላክ አንዳንዴ ሊመሰገን አላቅም። እኔ እግዚአብሔር ይሄ ሁሉ ባህሪን ተሸክሞ የሚቆም አምላክ እንዴት እንደምናረገው አላቅም። ብቻ ለማንኛውም አላዛር በቃ አንዳንዴ ሰዎችን ለማወቅም ለመረዳትም ለመራቅም ለማስተማርም በብዙ አይነት መንገዶች ሊመጡብን ይችላሉ። ስለዚህ አስተማሪም ነገር ስለሆነ ነገ የምትቀርባቸውም እሷ የምትቀርባቸውም ለይታ የምታከሆነ እንዴ እናንተ ምን ሆናችሁ ነው? አረ ሌላ ነገር አትናገሩኝ። ብዙ ነገር መናገር ፈልጌ ነበር አልናገርም ማለት ነው። ስለዚህ ሄለን የሰራሽው ነገር ትክክል አይደለም። በቃ ገብቶሻል። አሁን አላዛር እነዚህ ሁለት ቦይሶች አወጣቸው እንጂ ከዛ በላይ የተናገርሽው ነገር ሊኖር ይችላል። ግን አንዳንዴ ምናገራቸው ነገሮች አስበን በቃ በእጅ በልተናል ጠጥተናል። እናቱ ቤት ሄደሽ በልተሽ ጠጥተሻል። በቃ በእጅ የተበላ ሳይሆን ማናቃቸውን ሰዎች በትትና ልንመላለስ ይሄ ስጦታ ተሰጠኝ ብላ ነው አይደል እንደዛ ስታወራ በቃ ቃሉ መተግበር አለብሽ። ዋና መተግበር ነው። ይሄ ዝም ብለን ይሄ ብቻ ምን አናገረኝ ደከመኝ እውነት አንዳንዴ በቃሉ ሳንመላለስ ብቻ አወኩ ለማለት ሪከንቱ ማለት እኔ ማንም ስላልሆንኩኝ ይሄ ነገር እንዲህ ብሎ ለመናገር ብቁም አይደለሁም። እኔም ደግሞ ከዛ ሰው የባስኩ ሰው ስለሆንኩኝ መናገር አልፈልግም። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ሰብስክራይባችሁና ላይካችሁ እንዳትረሱ፣ ሼር አድርጉ። ዩቲዩብ በጣም እየተመታ ነው። ሰላማችሁ ብዝት ይበልልኝ። እንወዳችኋለን እና ከብራችኋለን። ሰላማችሁ ይብዛ። ባይ